የኤፍራጥስ ወንዝ መድረቅ ከውስጡ እየተሰማ ያለው ድምጽና ቅዱሳን መጻሕፍቶች ያስቀመጡት አስፈሪ ትንቢት። የሰው ልጆችና ትንቢት የረጅም ዓመት ቁርኝነት አላቸው። ትንቢቶቹም አብዛኛውን ጊዜ እውን ሲሆኑ በዓይናችን ተመልክተናል። የሚያሳዝን ሆኖ ለእኛ በመጨረሻዎቹ ዘመን ለተፈጠርን ሰዎች በተለያየ ጊዜና በተለያየ መንገድ ቅዱሳን መጻሕፍቶች ስለ ዓለም መጨረሻ የተነበዩት ነገሮች እንዳለ በሚባል ደረጃ እውን እየሆኑ መጥተዋል። ዛሬም አንድ ስለተፈጸመ ትንቢት እናቀርብላችኋለን። የኤፍራጥስ ወንዝ መድረቅ። ስለ ወንዙ ትንሽ ለማስረዳት ያህል ይህ የኤፍራጥስ ወንዝ በመጽሐፍ ቅዱስና ቁርአን ላይ በተደጋጋሚ የተጠቀሰ ሲሆን በክርስትና እምነት አስተምህሮ ይህ ወንዝ አራቱ ገነትን ከሚያጠጧት ወንዞች ውስጥ አንዱ ነው። የወንዙም ርዝመት 2870 ኪሎ ሜትር ሲሆን ከቱርክ ጀምሮ ሶሪያን አቋርጦ ኢራቅ ላይ ያቆማል። ታዲያ ሰሞኑን መነጋገሪያ የሆነው የወንዙ መድረቅ ብቻ ሳይሆን ወንዙ ከደረቀ በኋላ ይከሰታሉ ስለተባሉት አስፈሪ መቅሰፍቶችም ጭምር ነው። በመጽሐፍ ቅዱስና ቁርአን ወንዙ ከደረቀ በኋላ ይከሰታሉ ያሏቸውን ትንቢቶች እንደሚከተሉት እናቀርብላችኋለን። ይህ በክርስትና አስተምህሮ ገነትን ያጠጣል የተባለው የኤፍራጥስ ወንዝ መድረቁን በዮሐንስ ራእይ እንዲህ ነበረ የተተነበየው። መለከትም ያለውን ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክቶች ፍታቸው አለው። የሰዎችንም ሲሶ እንዲገል ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተውም የነበሩ አራቱን መላእክት ተፈቱ። ዮሐንስ ራእይ ምዕራፍ 9 ከቁጥር 13 እስከ 15 በማለት የተጻፈ ሲሆን ይህንንም ሊቃውንት ሲያስረዱ የኤፍራጥስ ወንዝ ከደረቀ በኋላ ከሰማይ መልአክ ተልኮ ከወንዙ ስር የታሰሩትን የወደቁትን መላእክት እንደሚፈታቸውና አራቱም የወደቁት መላእክት ወጥተው የዓለምን ሕዝብ 1/3ኛውን ወይም 2 ቢሊዮን ሕዝብ እንደሚጨርሱ ይተነብያል። የሚገርመው ነገር በቅርቡ በሶሻል ሚዲያዎች ላይ ሲዘዋወር የነበረ አንድ አስፈሪ ቪዲዮ ነበረ። እውነት ይሁን ውሸት ባይረጋገጥም አንድ ተመራማሪ ከኤፍራጥስ ወንዝ ስር የሚወጡና የሚሰሙ አስፈሪ ድምጾች አሉ ብሎ የለቀቀው አስደንጋጭ ድምጽ ያለው ምስልም አለ። ምስሉም ይህንን ይመስላል። በእስልምና እምነት ቁርአን ላይ የኤፍራጥስን ወንዝ መድረቅ በቡኻሪ 7199 ላይ እንዲህ በማለት ተተንብዮአል። የኤፍራጥስ ወንዝ በሚደርቅበትም ሰዓት የወርቅ ተራራ ይገለጣል፣ ሰዎችንም ይቸግራቸዋል፣ ከ199ኙም ይሞታሉ በማለት የነብዩ መሐመድ አስተምህሮትና ትንቢት ተጽፎ ይገኛል። የሚገርመው ነገር በትንቢቱ ላይ የተገለጸው የወርቅ ተራራ ከጥቂት ወራቶች በፊት በኮንጎ ውስጥ እንደተገኘም ምስሎች የተለቀቁ ሲሆን ምስሉም ይህንን ይመስላል። ታዲያ ይህ በመጽሐፍ ቅዱስና በቁርአን እንደ ዓለም መጨረሻ ማጣቀሻነት የሚያገለግለው ኤፍራጥስ ወንዝ ነው የደረቀው። እንደ ሳይንቲስቶችም ዘገባ ከሆነ በ2040 ወንዙ ሙሉ በሙሉ እንደሚደርቅና እንደሚጠፋ ግምታቸውንም አስቀምጠዋል። በወንዙም የደረቁ አብዛኛውን ክፍሎች የተለያዩ አይነት ትልልቅ ጉድጓዶችና ዋሻዎች የተገኙ ሲሆን በውስጣቸውም ምን እንዳለና ወዴት እንደሚወስዱ ምንም የተገኘ ፍንጭ እንደሌለ ተዘግቧል። ነገር ግን አንዳንድ ተመራማሪዎች ዋሻዎቹ የሜሶፖታሚያን ስልጣኔ ከባቢሎን ስልጣኔ ጋር የሚያገናኝ መንገድ ነው በማለት ሲናገሩ ይስተዋላሉ። ያም ሆነ ይህ ትንቢቱ እየተፈጸመ ነው። ከዚህ በፊትም የተተነበዩት ተፈጽመዋል። አሁን ያለን አማራጭ ራሳችንን በመፈተሽና የመጨረሻውን ዘመን መቅሰፍት ሰለባ እንዳንሆን የፈጣሪያችንን ትዕዛዝ በመጠበቅ በየእምነታችን ጥሩ ሰው ለመሆን ብንጥር የተሻለ ነው። ይህ መልእክታችን ነው። እናመሰግናለን።